ሲኖ ተፈጨ ሄሊኮፕተሩ ተጫነ። እሺ በቃ አሁን አቤት አስተያየት ሰላም ፋሚሊዎች እንዲቆያችኋል እንዲከርማችኋል። እኔ በጣም ደህና ነኝ። ዛሬም እንደተለመደው አሪፍ ቪዲዮዎችን ሰብሰብ አድርገን መጥተናል። አብረን ሪያክት እናደርግባችኋለን። እስከ መጨረሻው ድረስ ከኔ ጋር መቆየታችሁ እንዳትረሱ። ለቻናሌም አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቪዲዮን እስከ መጨረሻው ሹፉልኝ። ይመቻችሁ። ሲኖ ተፈጨ ሄሊኮፕተሩ ተጫነ። እሺ በቃ አሁን አቤት አሰማመጥ እንደዚህ ነው። በቃ ማስመጥ ማለት ብር የሚቆጥሩ ስንት ናቸው? በቃ ደራ ድርጅት የላንተ አሁን ቤዚ ነኝ ከፍቅረኛ ጋር ከግራ ጎኑ ጋር ነው ያለው። አንተ እንኩሽ እኔ የምልሽ በቃ ድርጅት የራሱ እየረሳ አቤት ቀምራርሽ እንዴት እንደሚያምርበት ማለት ዘመዶች የምታውቂ ሰው ካለ በእነሱ ስም ምናምን ይመዘገባል። እኔ ሁሉ ያንተ ነው። በቃ ጠብ በላለች ነው የምላችሁ። ጠብ በላለች በቃ እኔ ምን ወንድሜ ብሬናችን ምናምን ከመሰለ ማለት ተሳል ዝም ብላ ተሰክሽ ጥላ ሄደች አይደል እንዴ? ለምንድን ነው ያለመነችው? ለምንድን ነው ያለመነችው? እኔ ምን አውቃለሁ ስለ አንተ ገመና ከበላ ቆየ። ለዛ ነው ዛሬም ሊያዋርደው ነው። ጀለስ ምን ትቀራረጻለህ? እዚህ ራሱ ስንመጣ የታክሲ 5 ብር ጎል ሆነ አይደል እንዴ? ሞላውልህ ስትለፈልፍ ላየህ እኮ የገዛ ካልሲ ቆርጦ ቲታኑ አቤት ውርደት ሲቀደድብህ አይደለም ሲሰበርብህ አይደል? ኧረ እባክህ ጀለስ ነው ያልዘናጭ እንደው አንተ ከአሞራ ቂጥ ስር ቀን ሙሉ ስትዞር ብትል ኩሷን አጠልብህ አንተ የሰው ቡሌ። ይኸውልሽ ይገርምሻል፣ የሆነ ጓደኛዬ ጋር ማለት ነው በ5 ደቂቃ ውስጥ ያካል ላያክም እያልኩላ እናስይዝበት ነበር። መጠጥ ቤት እኮ ይቆይ በረዶ ሳይ እንደ የከበረ ድንጋይ ብሎ እኮ አዋርዶኛል እኮ። ግን እንደዚህ አይነት ጀለሳላችሁ እንደዚህ በሴት ፊት ምናምን ነገር ይገኛል። አፍንጫ ታምቡት በጭራሽ እንዳይሸውድሽ። ባለ 15 ብሩን ዳቦ ገዝቶ እኮ ማለት ነው ቁርሱን እንቡጡን፣ ምሳውን ቅርፊቱን፣ ራቱን ደግሞ ዳቦን የገዛበትን ጋዜጣ አራ ስለፈጠረ ትንሽ እንኳን ቀለል አድርግልኝ። ታዲያ አይደለም ቀለም ቀቢ ነው። ለዛ እኮ ነው እንደ ፒኮክ ሁሌ ሰውነቱ ላይ የቀለም ፍንጠር ባለፈው ራሱ ስጦታ ነው ብሎ የሰጠች ጥፍር ቀለም ማለት ነው እህቱ ነች ተጠቅማ የጣለችውን ጥፍር ቀለም አንስቶ የግድግዳ ቀለም ሞልቶበት የሰጠች። ለዛ ነው አስቀባው ቀለሙ ማይዝ አረ ሚስተር አጣጣላክ ግዴታ ቀለሙ እንዲዝ ማለት ነው። አሸዋና ሲሚንቶ ተቦክቶ ጥፍር ላይ መለሰን አለበት። ቴካዌ ነው እያለ የሚያመጣልሽ ምግብ ራሱ እኮ ገዝቶ እኮ አይደለም እኮ ከእርዳታ ድርጅት የተቀበለውን እኮ ነው። ስልኩን ራሱ ተቀበለሽ በታዩ ማለት ነው። ሌላ 2 ፍቅረኛ አያደርሱም ብረትና አስቻለው ስጋ ቤት የሚሉ ስልኮች አሉ። ሁለቱም ላይ ብትደውይ ሴቶች ነው የሚያነሱት። ያንቺን ስልክ ራሱ አበበ ደላለው ብሎ አንዴ ሴቭ ያደረገው ምን እንደጠገበ በቃ እመን ጀለስ መዋረድህን እመን። ተይው ለነገሩ ማለት የሱ ቤት የሚለያቸው ማለት ነው የሱ ቤት ኮምፐርሳቶ መሆኑ ነው። ይኸውልሽ እሱን አግብተሽ እዛ ቤት ወልደሽ አይደለም እንቁላል ብትይ አይዋጣሽም። ይሄ ክንፍ የሌለው ኬቪ ኧረ እባክሽ ጥለሽው አትሂጂ። አልያዝኩሽም ነበር እኮ ይሄ ሁሉ ነገር ግን አስፈላጊ የታባቷ እቺ አሁን ደግሞ ጭራሽ ወደ እሷ ተከረበተ ማለት ነው ጀለስ። አቤት አስተያየት ምን አይነት መስተንግዶ ነው? ቆይ አንቺ ሴትዮ ምንድን ነው የሚሻል? ስነ ስርዓት የሚባል ነገር አልፈጠረብሽ? ኧረ በደንብ ጠፍጥፋት እንዴ! በደንብ እኔ ደግፈዋለሁ። እንዴት ሰጣችሁ? ለየለም ገላገላ ማለት ነበር። ምንድነው እንዴ? በሐሳቡ ነው እንዴ እንደዚህ እስካሁን ሲደበድባት የነበረው? እኔም በላት ምለው ለዚህ ነው ፈሰሰልሽ። እኔ ብላችሁ ግን ለምንድን ነው ሚስቶች ማለት ነው የሆነ ማይጣፍጥ ምግብ ምናምን ነገር አንዳንዴ ሰርተው አይጣፈጥም ሲባሉ ለምንድን ነው የሚደብራቸው? እስቲ ሐሳባችሁን ንገሩኝ እስቲ። አቡዬ ዛሬ ደግሞ በህንድ ዘፈን ነው። እኔ ነው ምን እናንተ ስትላከፉ እሙዬ ትሌለ ዛሬ ደግሞ ለካፌዋ ሴት ሆነች። ለካፌ ገረበ እና ገና ሮጊት ልካለው ትልኪያለሽ። የእሷ ደግሞ ከፋ አሳኳ ውይ ከአሁን በኋላ በደረስኩበት እንዳደርሽ። ምን አደረገችው? ስንት አይነት ሴት ነው ያለው? ጀነጀነችው እንጂ ምን አደረገችው?
ብደርስስ ግን ፍቅር ብርቁ ሲያስጠላ። አንተ የት ናት እንዴ? አንከራተትከኝ እኮ። አረ ይሄ ፕራንክ በጣም ነው የሚመቸኝ። በነገራችን ላይ ሰላም ነው። እዚህ ታዲያ ቆማለች አትለኝም እንዴ? 5000 ብር ነው። ሰላም ነሽ? አይ ስምሽ ሰላም ነው። ሰላም ነሽ? 5000 ብር ነው ያለኝ። 5 ብር ይለኛል። 5000 ብር ነው ያለኝ። 5000 ብር ነው ያለኝ። 5 ብር ብቻ ነገር የለውም። ይኸው እንቺ ቁጠሪው። ስልክም አለ። ቆይ መቁጠርም አያስፈልግም ማለት በቃ ድምጿ ሌላ ነው። ስልክም ተቀበለች። ራሳ አውራታ ማለት ችግር የለውም። ማንኛውም ነው በቃ ነገሩ። እኔ ምን አውቃ ድምፅሽ ሌላ ነገር ነው። እና ተቀብያለሁ በይው ነው ወሬ ነው የምትሄጂው። ተቀብያለሁ ለምን ማለት ነው? ከእሱ ራሱ ደርሶኛል። በቃ አምልጪ። ለማንኛውም ፋሚሊዎች የዛሬ ቪዲዮ የተመለከታችሁትን ይመስሉ ነበር። ፈታ ዘና እንዳላችሁበት ምንም ጥርጥር የለኝም። በቀጣይ ጽደት ያለ ቪዲዮ ከቻልከን እስከምንገናኝ ድረስ መልካም ጊዜ